ከዚህ ወደዚህ መጣን። በመጀመሪያ መቶ ክፍለ ዘመን ክርስቲያኖች ለጌታ እራት ሲሰበሰቡ ነገሩ እንደ እራት ነበር። በሰው ቤት ውስጥ በተራ ጠረጴዛ ዙሪያ እርስ በርስ እየተያዩ የሚበሉት ማዕድ ነበር። ነገር ግን ወደ 13ኛው መቶ ክፍለ ዘመን ነገሩ ፈጽሞ ተቀይሯል። ማንም ደፍሮ አይበላም። ሕዝቡ በፍርሃት ቆመዋል። ካህኑ ከሕዝቡ ርቀው በላትን ቋንቋ እየጸለዩ ህብስቱን ወደ ላይ ያነሳሉ። የደውል ድምፅ ይሰማል። ሰዎች በድንጋጤ ይሰዳሉ። ይህ ለውጥ ለምን መጣ? ይህ የእምነት ማደግ ውጤት ነው ወይስ ቤተ ክርስቲያን መንገድ ሳተች? ባለፈው ክፍል መጽሐፍ ቅዱስ ስለ ጌታ እራት ምን እንደሚል አይተናል። ዛሬ በክፍል 2 የታሪክን መጽሐፍት እንገለብጣለን። ከመሬት ወለል ተነስተን ወደ ካቴድራል መሠዊያ፣ ከቀላል ምስጋና ተነስተን ወደ ውስብስብ ፍልስፍና እንዴት እንደደረስን እንመረምራለን። አብራችሁን ቆዩ። እራት ወይስ ስርዓት? በመጀመሪያውና በሁለተኛው መቶ ክፍለ ዘመን የጌታ እራት ከአጋፔ ፊስት ወይም ከፍቅር ማዕድ ጋር የተያያዘ ነበር። ሰዎች ሆዳቸው እስኪሞላ ይበላሉ። በመሃል ደግሞ የጌታን ሞት የሚያስቡበት እንጀራና ወይን ይወስዳሉ። ነገር ግን ይህ ብዙም አልቆየም። በ100 ዓመተ ምህረት ገደማ የተጻፈውና የጥንቷ ቤተ ክርስቲያን መመሪያ ተደርጎ የሚወሰደው ዲዳኬ ለዚህ ስርዓት አዲስ ስም ሰጠው፣ ዩካሪስት። ትርጉሙም ምስጋና ማለት ነው። ዲዳኬ በማዕዱ ላይ መጸለይ ያለበትን ጸሎት ሳይቀር በዝርዝር አስቀምጧል። ወደ 150 ዓመተ ምህረት ገደማ ስንመጣ ደግሞ ነገሩ ከቤተ ክርስቲያን እራትነት ወደ መደበኛ የቤተ ክርስቲያን ስርዓትነት ተቀየረ። ታዋቂው የሁለተኛው ክፍለ ዘመን የቤተ ክርስቲያን አባት ጃስቲን ማትሬይ ለሮም ንጉሠ ነገሥት በጻፈው ፕሬስ አፖሎጂ ላይ በጊዜው የነበሩ የክርስቲያኖች እምነት እንዲህ ሲል ይገልጻል። ይህን ምግብ እንደ ተራ እንጀራ ወይም እንደ ተራ መጠጥ አንቀበልም። ይህ የተባረከ ምግብ ያን ሥጋ የለበሰውን የኢየሱስ ሥጋና ደም መሆኑን ተምረናል ሲል ይናገራል። ልብ በሉ፣ እዚህ ጋር ጃስቲን ማትሬይ ይለወጣል የሚል ቃል አልተጠቀመም። ነገር ግን ነገሩ ተራ እንጀራ እንዳልሆነ በግልጽ አስቀምጧል። ለቀደምት አባቶች ማዕዱ የክርስቶስ አካል ነው። ነገር ግን እንዴት የሚለውን ለመተንተን አልሞከሩም ነበር። ነገር ግን በአራተኛው ክፍለ ዘመን በ313 ዓመተ ምህረት አንድ ግዙፍ ለውጥ መጣ። ንጉሠ ነገሥት ኮንስታንቲኖስ ክርስትናን ሕጋዊ ያደረገ። ስደት አበቃ። በድንገት በሺዎች የሚቆጠሩ ሰዎች ወደ ቤተ ክርስቲያን ጎረፉ። የቤት ውስጥ ማዕድ አከተመ። ትላልቅ የቤተ ክርስቲያን ሕንፃዎች ተገነቡ። አሁን የጌታ እራት የሚደረገው በጠረጴዛ ዙሪያ ሳይሆን በሩቅ በሚታይ መሠዊያ ላይ ሆነ። እዚህ ላይ ነው ቋንቋ መቀየር ጀመረው። እንደ ሲራል ዘኢየሩሳሌምና ዮሐንስ አፈወርቅ ያሉ አባቶች ሚመኑን ስለ ማዕዱ ክብር ለማስረዳት ስሉ የሚያስፈራራውና የሚያስደነግጠው መስዋዕት የሚል ቃላትን መጠቀም ጀመሩ። ዓላማቸው ሕዝቡን ለአክብሮት ማነሳሳት ነበር። ነገር ግን ውጤቱ ያልታሰበ ሆነ። ሰዎች ማዕዱን ከመውሰድ ይልቅ መፍራት ጀመሩ። እኔ ኃጢአተኛ ነኝ፣ እንዴት እቀርባለሁ የሚለው ስሜት እያየለ መጣ። በመካከለኛው ዘመን ምዕመናን በዓመት አንድ ጊዜ ብቻ እስኪቀበሉ ድረስ ተሳትፎው ቀነሰ። ሥራው የካህናት ብቻ ሆነ። ሕዝቡ ተመልካች ሆነ። ይህ ሁሉ ሂደት ተጠራቅሞ በ13ኛው መቶ ክፍለ ዘመን ትልቁን ጥያቄ ወለደ። ቆይ ቄሱ ሲጸልይበት እንጀራው በትክክል ምን ይሆናል? አሁንም እንጀራ ነው ወይስ ወደ ሌላ ነገር ይቀየራል? የሚል ጥያቄ ማንሳት ጀመሩ። ለዚህ ጥያቄ መልስ ለመስጠት የካቶሊክ ቤተ ክርስቲያን የአርስቶትልን ፍልስፍና ተጠቀመች። እዚህ ጋር ነው ታላቁ የቴዎሎጂ ሰው ቶማስ አኩይነስ ወደ መድረክ የሚወጣው።
አኪዩነስ ትራንስብስታንሴሽኒዝም ወይም የባህሪ መለወጥ የሚለውን ጽንሰ ሐሳብ በደንብ ማብራራት ጀመረ። ነገሩ ትንሽ ፍልስፍናዊ ስለሆነ በጥሞና ተከታተሉኝ። እንደ አኪዩነስ አገላለጽ ማንኛውም ነገር ሁለት ገጽታ አለው። ባህሪ ወይም ሳብስታንስ ያ ነገር በእርግጥ ምንድን ነው የሚለውን ውስጣዊ ማንነት የሚያሳይ ነው። ሌላው ገጽታ ወይም አሲደንትስ ያ ነገር ምን ይመስላል የሚለውን ውጫዊ ቅርጽ፣ ጣዕሙ፣ ቀለሙ፣ ሽታው ምን ይመስላል የሚለውን የሚገልጽ። አኪዩነስ ምን አለ? በቅዳሴ ጊዜ የህብስቱ ባህሪ ወይም ሳብስታንስ ወደ ክርስቶስ ሥጋነት ይለወጣል። ነገር ግን ገጽታ ወይም አሲደንቱ ማለትም ጣዕሙና ቀለሙ እንጀራ ሆኖ ይቀጥላል። ያስተምሮ በ1215 ዓመተ ምህረት በተደረገው አራተኛው የላትራን ጉባኤ የቤተ ክርስቲያን ይፋዊ ሕግ ሆነ። ከዚያን ጊዜ ጀምሮ ህብስቱ ኢየሱስ ነው ተብሎ ስለሚታሰብ በዓመት አንድ ጊዜ ኮርፑስ ክራይስቲ የክርስቶስ አካል በተባለ በዓል ህብስቱ በወርቅ ጽዋ ተደርቆ በጎዳናዎች ላይ ሲዞር ህዝቡም ይሰግድ ጀመረ። ታዲያ ይህ የባህሪ መለወጥ ማብራሪያ ኢየሱስ ካስተማረው ጋር ይሄዳልን? ወይስ ቤተ ክርስቲያን የግሪክ ፍልስፍና ወደ ወንጌል ቀላቀለች? በመካከለኛው ዘመን የጌታ እራት ከሚወስድ ይልቅ ካህናቱ ለእግዚአብሔር ወደሚያቀርቡት መስዋዕትነት ተቀየረ። ክርስቶስ መስቀል ላይ አንዴ ተሰውቷል ወይስ በየቀኑ በቤተ ክርስቲያን ይሰዋል የሚለው ጥያቄ የብዙዎችን ህሊና መውጋት ጀመረ። ይህ ጥያቄ ተጠራቅሞ በመጨረሻ ፈነዳ። አንድ ጀርመናዊ መነኩሴ መጽሐፍ ቅዱስን አገላብጦ አይደለም ተሳስተናል አለ። ያ ሰው ማርቲን ሉተር ነበር። ነገር ግን የታድሶ መሪዎችም ቢሆኑ በዚህ ጉዳይ አልተስማሙም። ጠረጴዛ እስኪሰበር ድረስ ተከራከሩ። ለምን? በሚቀጥለው ሳምንት በክፍል 3 የጌታ እራት የኢየሱስ ሥጋ ነው ወይስ መታሰቢያ በሚለው ርዕስ የፕሮቴስታንት ቤተክርስቲያን ታላቁን ክርክር ይዘን እንመለሳለን። አስተያየታችሁን ከታች ጻፉልኝ። ቪዲዮውን ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። ሰላም ሁኑ።